ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አንድ ደንበኛችን ወይም ደግሞ የተመልካቻችን ማለት ነው ለኛ ያው የዩቲዩብ ወይም የቲክቶክ ደንበኛ ነው። ነጋዴ ነኝ እና ደንበኞቼን እንዴት መያዝ እንዳለብኝ ከስተመር ሰርቪስ እፈልጋለሁ አግዙኝ ይላል ማለት ነው። እንግዲህ የደንበኛ እርካታ ዝም ብሎ አይመጣም ማለት ነው። ደንበኛ እቃ ስለሸጥንም ዝም ብሎ ሊገዛንም አይመጣም። ይህንን ማሰብ መቻል አለብን። ወደ ንግድ ስንገባ ምንድነው የሚያስፈልገው የሚለውን ነገር ቅድመ ሁኔታ ማወቅ መቻል አለብን፣ ውጤታማ ለመሆን ከፈለግን ማለት ነው። ስለዚህ እንግዲህ ደንበኛ ያው በእኛ ምርት ላይ ወይም ደግሞ በአገልግሎታችን ምን ያህል ደስተኛ እንደሆነ የሚያመላክት ነው፣ የደንበኛ እርካታ ካለ ማለት ነው። ሁልጊዜ ደግሞ ማንኛውም ሰው ያቀረበውን ነገር በትክክል ሲቀበሉት ወይም ደግሞ ደንበኛው በገዛው እቃ ሲረካ ነው ተመልሶ የሚመጣው ማለት ነው። እንግዲህ የደንበኛ አገልግሎት ማለት አንድ ሰራተኛ ደንበኞቻቸው ወይም ችግሮቻቸውን እንዲፈቱ መርዳት። የደንበኛ አገልግሎት ማለት በዛ በሱቅ ውስጥ ያለ አገልጋይ ወይም ሴልስ ሊሆን ይችላል የደንበኛውን ችግር መፍታት አለበት ማለት ነው። ብዙ ጊዜ ስናይ ግን እነዚህ ነገሮች አናይም። ምንድነው የምናየው? ሴልሶቹ ከስተመሩን ወይ ይንቁታል ወይ ይጠሉታል። አንዳንድ ቦታ የሚጠሉ ነው የሚመስለው፣ አንዳንድ ቦታ ደግሞ በግድ ሱቅ ውስጥ ሽጡ ተብለው እየተቀመጡ ነው የሚመስለው። ካስተያየታቸው ከግር ይጀምራሉ፣ ላይ ድረስ ከፍ ብሎ ያያሉ። ከዛ ኢቫሉዌት ያደርጋሉ ያንን ሊገዛ የመጣውን ሰው ካለባበሱ፣ ካነጋገሩ እንኳን ምናልባት ከነሱ የተሻለ አነጋገር ሊኖረው ይችላል። ከዛ ገንዘብ የለውም ብለው ይደመድማሉ ማለት ነው። ስለዚህ ነጋዴዎች ጥንቃቄ ማድረግ አለባቸው። እዛ ሴልስ ላይ የምታስቀምጡት ሰው ምን ያህል ብቃት አለው? አንደኛ አላማው ማወቅ አለበት። እዛ ቦታ ላይ ምንድነው ሊሰራ የተቀመጠው የሚለውን በደንብ ልታስረዱት ይገባል። ስለ ምርታችሁ ሊያውቅ ይገባል። ስለ ምርታችሁ በደንብ ሊያስረዳ ደግሞ የሚችልበት የኮሚኒኬሽን ስኪል ያስፈልገዋል ማለት ነው። ቅንነትም ያስፈልጋል ማለት ነው። ስለዚህ እንግዲህ ሴልሶች አንደኛ ስለ እቃችሁ ማወቅ መቻል አለባቸው። አንዳንዴ እየጠየቁ የሚመልሱ አሉ፣ ሊመልሱም የማይፈልጉም አሉ። በጣም በቃ የዛን ገበያውን ለመዝጋት የተቀመጡ ሰዎች አሉ ማለት ነው። አንደኛ ሴልስ ስለ እቃዎቹ ማወቅ አለባቸው። ቴክኖሎጂ ካለ የምንጠቀመው ሶፍትዌር ካለ ሶፍትዌሩን መጠቀም መቻል አለብን። ከሌለን ግን ብዙ ቦታ ስለሌለ እሱ ብዙ በተገላቢጦች እነሱ ቲክቶክ እና ፌስቡክ ወይም ደግሞ ዩቲዩብ ሲያዩ ደንበኞች መጥተው እቃ አይተው ስለ እቃው መግለጫ ወይም ደግሞ የሚያስረዳቸው ሰው አጥተው ጥለው ይሄዳሉ ማለት ነው። ኮሚኒኬሽን ስኪል ቅድም እንዳልኳችሁ ስለሚሸጡ እቃዎች አይነታቸው፣ ብራንዳቸው ለስንት ዓመት ሊያገለግል እንደሚችል ምን ቢደረግ ምን እንደሆነ ማስረዳት መቻል አለባቸው። ሌላው ትዕግስት ደግሞ ያስፈልጋል። አንዳንድ ጊዜ ደንበኛ በአብዛኛው ማለት ይቻላል በእኛ ሀገር ደንበኛ መጥቶ ጠይቆ ሄዶ ከዛ ፕሮግራም ይዞ ነው የሚመጣው። ስለዚህ ገዛም አልገዛም ለማንኛውም ሰው ስለ ምርቱ በደንብ ማስረዳት መቻል አለባቸው ማለት ነው። እንግዲህ ሴልሶች ምንድነው ማሰብ መቻል ያለባቸው? ልክ አሁን ዘመዳቸው ላይ አስረዳኝ ብሎ አንድ የሚያውቁት ሰው ሲመጣ እንደሚያስረዱት ለሁሉ ሰው እንደዛ አይነት ማስረዳት መቻል እንዳለባቸው ማወቅ አለባቸው። ሌላ ቦታ እቃውን ጠይቄ አይደለም የምመጣው፣ እዛ ነው ያየሁት እቃውን። ስለዚህ ስለ እቃው ምንነት፣ ማንነት፣ የተሰራበትን ሀገር ሊሆን ይችላል፣ ሌሎችም ነገሮች ማወቅ መቻል አለብን። ሌላው ደግሞ ውጤታማነቱንም ማወቅ አለብን። ለምሳሌ ከዚህ በፊት ገዝቶ የሄደ ሰው ካለ ሲመለስ ደግሞ ስለዛ እቃ ምንነት ጥሩ ነው ወይ የሚለውን ከከስተመሮቻቸው መስማት መቻልም አለባቸው ማለት ነው። ስለዚህ እያንዳንዱን ነገር ፊድባክ መቀበል መቻል አለባቸው። ስለዚህ ሌላ ደንበኛ መጥቶ ደግሞ በሚጠይቅበት ሰዓት ጥሩ ከሆነ ጥሩነቱን ማስረዳት መቻል አለባቸው ማለት ነው። እና ሌሎቹን ፓርት ደግሞ በሌላ ፓርት እናየዋለን። አመሰግናለሁ።